ቀስ አቦት ናትና ፈልጌሽ እኮ በእናትሽ ትንሽ ብር ሊጥ ያስፈልጉኝ። ደግሞ መርካቶ ቦላሬ ግዛ ተብዬ አይዘጋም መሰለሽ? ጉደኛ ሌቦች ደግሞ አጋጥሞኝ ለዛ ነው የቀረቡብሽ። ሰላም ነሽ? ሁሉ አማን አለሁ። የጨረቃ ትምሩስ እንዴት ነው? አማን ነው፣ ጥሩ ነው። ስማማ መቅድሜ፣ ትናንትና ያጋጠሙኝ ሌቦች እኔ ሆኜ ነው እንጂ ሰውየው ስቴዲየም ጋር ከታክሲ ወርጄ ልክ ሌላ ታክሲ ውስጥ ልገባ ስል ሰላም ነው? አለን። ፍሬንድ ወሰዱብሽ። ሌቦች ወሰዱብሽ። ሌቦች ድረሽባቸው ያሉሽ ሌቦች። ብራንታ ወዴት ደግሞ የሚሄደው? ሰጡ ተራ እንደ ምን ሊኮን ነው? ወይ እንግዲህ እዛ ጋር ፖሊሶቹ ናቸው። እዛ ሰጡት በኋላ በቃ 100 ብር ነው። ለምን 100 ብር ሰጣርል እንዴ? 100 ብር እዚህ ጋር ዱቅ ታደርጋለህ። ቶሎ በል። ይኸውልህ ፖሊስ አለ፣ ያ ሁሉ ምስክር አለ። እየተጠፈጠፍክ ሸቤ ከምትገባ 100 ብር። ስንቴ ነው የሚሰጥ? ፖሊስ ስንቴ ነው የሚሰጥ? ላሲዝ ነው። ቶሎ በል። ይኸውልህ ምኑ ፈጣጣ ነው በእናትህ። ከዛ አስደንግጦ ያስፈነጠዘኝን ፈጣሪን አመስግኜ ቻፓይን ተቀባብዬ ወደ ታክሲ ወይ አቡሽ ግን እኮ ማስያዝ ነበረበት። ወይ ማስያዝ እንደዚህ አድርገህ ማስደንገጥ ነው እንጂ በሚካኤል አሁንማ በቃ ለክብዬም ሻወር አሰራላታለሁ እያልኩ ስጨናነቅ ካንቺም 100 ብር ምናምን ለመቀፈል ፈልጌ ነበር። አምላኬ እነዚህ ሌቦች ከቻ ያደርግልኝ። ለአንቺም እንደዚህ አይነት ሌቦች ይዘዝልሽ። ይዘዝብ ካልሆነ ምርቃ መሆኑ ነው። ሄይ መቅድሜ የት ሄድክ? አለሁ እባክህ። ታውቃለህ ለእኔም እዚሁ አንድ ሰሞኑን ከደምስ ጋር ሲያጨቃጭቀኝ ለነበረ ጉዳይ መፍትሄ ተከሰተልኝ። በቃ 100 ብርን አግኝታል አትፈልገኝም አይደል? ግን ለመሆኑ የምልህ ነገር 100 ብር ለሻወር ማሰሪያ ይበቃል? አለበቃ የራሱ ጉዳይ። እኔ እኮ ሳፋ ውስጥ ምን ቁጭ ብሎ መታጠብ ነው። የግድ ከላይ ዋው ፌን ማለት አለበት። ፍሳሹ ወዴት ይሄዳል? በሚካኤል አቦ አጨናነቀችኝ እኮ። ለነገሩ ያን ከመሰለ ቤቷ አስኮብልዬ አምጥቻት ይሄን እንኳን ማድረግ ቢያክተኝ በጣም ያሳዝናል። ታዲያ ምንድነው እሱ ይቻላል አይደል? እሺ አሁን ወዴት እየሄድክ ነው? ና ምሳ ምናምን በልተህ ትሄዳለህ። ኖ እባክህ አልበላም። ልጅ ደምስ ከመምጣቱ በፊት አንዳንድ መስራት ያሉብኝ ነገሮች አሉ። ኢንጂነር ደምስ አሁንም ይሄን ቡር ማለቱን አላቆመም። አዘኑ ነው እባክህ እንዲህ የሚያደርገው። ስራ ላይ ጊዜውን ቢያሳልፍ ኖሮ ቶሎ ይጽናና ነበር። እንግዲህ ወደ ስራ ደግሞ አልመለስም ማለት በልቻው። ለማንኛውም ቶሎ ቸኩላለሁ። ባይቻ ሰላም በለው። ግን ክትትል ስትል ምንድን ነው? እንዳልኩ ዝርዝሩን እንነጋገራለን። በልቻው። እሺ ቻው። እንዴት ነው ግን ስራው በደንብ ሳንቲም አለው? ይኖረዋል። ቻው በል። ስማ መቅደም፣ ዛሬ የመጨረሻችን ነው። ሌላ መፍትሄ ይፈለግ አልክ፣ ጠበቁ፣ ግን ምንም መፍትሄ የለም ነው ወይስ ጊዜ ሲያልፍና ሲቀዘቅዝ ነገሩን ይተዋዋል ብለህ አስብ? እንዴ እኔ እኮ ብቻዬን ይህን ሰውዬ ሲጥ ማድረግ አያቅተኝም። ረጋ በል ደምስ። ይኸውልህ ካንተ እንፍለጠው እንቁረጠው በጣም የተሻለ አሪፍ መፍትሄ ተገኝቷል። እድሜ ላቡሽ። ግን አሁንም በጥንቃቄ ማቀድና ማስፈጸም ያስፈልጋል። የአቡሽ መፍትሄ ገና እቅድ ምናምን ወጥቶልን። ደምስ በመጀመሪያ ምን እንደሆነ ስማ። እንዴ ይሄን ጉዳይ እኮ ያንተ ጉዳይ ብቻ እኮ አደረከው። እሺ ልስማ። ሲጀመር በዚህ ሰውዬ ላይ ምንም አይነት መረጃ የለንም። እኔ መረጃ ያስፈልገኝ። ፍርድ ቤት የምንሄድ አስመስልኩ። ቆይ አንተ ሰውዬውን አጥፍተህ ራስህን መጥፋት ነው የምትፈልገው? ከዚህ ሁሉ በኋላ ስለኔ ጉዳይ የሚኖረኝ ይመስላል?
የመኖርን ጣዕም አጥቻለሁ። መበቀል እፈልጋለሁ። ህይወቴም ቢያስከፍለኝም መበቀል እፈልጋለሁ። ስሜትህ ይገባኛል። ይኸውልህ አንተንም ሆነ እኔን ምንም አይነት ጉዳት ውስጥ በማይከት መልኩ ይህንን ሰውዬ መበቀል ይቻላል እኮ ነው የምልህ። እንደውም ብዙዎችን በሚያስተምር ወይም በሚያስደነግጥ መልኩ። እኔ ስለ ሌሎቹ አይመለከተኝም። እሺ ተው አንተ ሌሎቹ፣ እኔ ይዘዋለሁ። በዚህ ሰውዬ ላይ እንኳን ብንነሳ እኛ ላይ ለፈጸመብን በደል ምንም ማስረጃ የለን። ግን ባልተገባ ሁኔታ የሌሎችን ገንዘብ በግፍ ወይም በአቋራጭ ማግበስበስ የለመደ ሰው ይህንን ልማዱን በቀላሉ አይቶ እንደሱስ ነው። ስለዚህ እንደለመደው ሌሎችን ሲያጠቃ ተከታትለን። ቆይ ስለምንድን ነው የምታወራው? ቆይ እንደውም ትንሽ ታገሰ። ይኸውልህ አንድ ግልጽ እንዲሆንልህ የአቡሽን ገጠመኝ ልንገርህና ከዚያ የራሳችንን አቅጣጫ እንቀይሳለን። እሱ ልክ ነህ፣ ግን የአቡሽን ያህል የምናምነው ወይም የምንቀርበው ሰው ማን አለ እስቲ? በቅርቡ እየተከታተለን በጥንቃቄ እንዲሰራ ማድረግ አያቅተንም። ስለዚህ በዚህ ሳምንት አንተ ሰዓቱ እንዴት ሄዷል? ደግሞ ከህይወት ጋር ቀጠሮ ነበር። ሄሎ ህይወትዬ፣ በጣም ሶሪ። የሆነ ከበድ ያለ ጉዳይ እዚህ ሰዓቱን ሳላውቀው። ሄድ እባክህ፣ እረስተኸኝ ነው እንጂ። እና ለክላስ ማትመጣ ማለት ነው? ኖ ለክላስ እንኳን ደርሳለሁ። እኔ የምልሽ እንዴት ነው ኬዙን አይታየት ታረክሹ? አብረን በደንብ ብንሰራ ይሻላል እንዴ? ጥሩ፣ በቃ ማታ ከክላስ እንወጣ እንነጋገርበትና ሰሞኑን እንከትበዋለን። በቃ ማታ ከክላስ እንወጣ እናየዋለን። ኦኬ እሺ በይ። ያን ያህል ትቀራረባላችሁ እንዴ? እሑድ ለጥናት በሚል ሰበብ እየተገናኘን ግማሹን ያህል ጊዜ በሌላ ወሬ ነው የምንጨርስ። በነገራችን ላይ ለልጆች የሚሆን ድርሰትም ትጽፋለች። አንተ ምን አይነቱ ሰው ነኝ በእናትህ? ረቂቁን ሰታኝ አንብበ የተሰማህን ትነግረኛለህ ካለችኝ ሳምንት አለፈው። ስታርጊዋለሁ። እንዴት አመሸሽ እህቴ? ሰላም ነው ወይ? እንዴት ነሽ? አለሁልህ። እንካ እስኪ ይህችን ኬዛ ይታየት ታርጋትና አንዳንድ ሀሳቦችን ትሰጠኛለህ። መጣሁ። ልብስ ይቀይሩልኝ። አዲስ ኬዝ ነው? ሰውየው ከስራ በኋላ ወዴት እንደሄደ፣ የያዘው መኪና፣ ቤቱ። የሚገርምህ ደግሞ እኮ ቤቱ እዚህ እናንተ ሰፈር በላይኛው በኩል የመጀመሪያው መግቢያ አለ አይደለም? እዚህ ታዲያስ። በኋላ ላይ እንደምንም ብዬ ቢሮ ገባሁና ከጸሐፊው ላይ ቢዝነስ ካርዱን ወሰድኩኝ። አንተ በጣም አሪፍ። ኢሜል አድራሻውም እዚህ ላይ አለ። መፍትሄው ምንድን ነው ለሚለው፣ ያለ አግባብ የሚከብሩ አሉ እንደዚህ ምናምን ለሚለው፣ እንግዲህ መፍትሄው ህብረተሰቡን ማስተማር ነው። ሰፋ ያለ የአስተሳሰብ ለውጥ እንዲመጣ መሰራት አለበት። በእኔ በኩል እንግዲህ ዝግጁ ነኝ። አሁን ክትትሉ መጀመር ትችላላችሁ።
አበባዋን የምፈልገው ድረስ ላስቀምጥሽልኝ። ሄሎ ህይወቴ። አንተ በጣም ትገርማለህ። ምን ነው የጠፋኸው? የኔ ውብ ይቅርታ፣ በጣም ቢዚ ሆኜ እኮ ነው። አልመሰለኝም። በል እባክህ አሁን የደወልኩት የኬዙን ጉዳይ ላስታውስ ነው። በጣም ችላ እያልክ ነው። እሺ በቃ ነገ እሑድ አይደለ? እዛው ካፌ እንገናኛ። ቻው በይ። ለነገ ትቀጣጠራለህ እንዴ? እባክህ ለጠዋት ነው የተቀጣጠርኩት። ደግሞ ወዲያው መለሳለሁ። ሳምንቱ ሙሉ አላገኘኋትም። የሆነ ደግሞ በጋራ እንዴት ሰጠን ኬዝ አለ። እሱንም አልሰራ ነው። እርግጠኛ ነኝ እሷ ደግሞ የአባቷን ሀሳብ ይዛ ትመጣለች ብዬ እገምታለሁ። ኬዙ ደግሞ ለእኛ ዓላማ የሆነ አቅጣጫ ይሰጠናል። አባቷ ቀላል ሰው እንዳይመስሉ 2 ዲግሪ ያላቸው። በነገራችን ላይ እዚህ ጋር በጣም ወሳኝ የሆኑ መረጃዎችን ነው ሰብስባችሁ የመጣችሁት። ኦኬ፣ ይሄንን ዛሬውኑ ማታ በርናርድ ጋር አድራለሁ። የተራድኦ ድርጅት ተመስርቷል። ስለዚህ በድርጅቱ ስም ገቢ ማድረግ ይችላሉ። ደንበኛ ኬን ለመጋፈጥ ነገ ከሰዓት ዝግጁ ነን ማለት ነው። እኔ አሁንም ብሄድ ግድ የለኝም። ሌላው ደግሞ ይሄ የስራ መመሪያችንን ይኸው እስኪ እርስ በርስ ስለምናደርገው ግንኙነትና ከደንበኞቻችን ጋር ስለሚኖርን ግንኙነት የተነጋገርንበት ነው። በተለይ አቡሽ በደንብ አድርጋ አንብቦ። ኦኬ፣ ይሄ ደግሞ ለስራ ያስፈልጋል። 24 ሰዓት ክፍትና ሁሉ ጊዜ ቻርጅድ መሆን መቻል አለበት። ስለዚህ አቶ ቁምላቸው ተሞክረው ከተሳካ ሌሎችንም በስፋት በዚሁ መልኩ እያጠመድን ለችግሩ ፈጣን መፍትሄ ማምጣት እንችላለን። ዝገባ ካንተ ጨዋታ አይደለም ያዝ ነው። ሌላውን ማስጠነቀቅ ነገር ሰውየው ምናልባት ችግር ልፍጠር ካለ ምልክት እንዳደረግ ሁሉ ወዲያውኑ መረጃዎቹን ትበትናቸዋል። ምንም ችግር የለውም፣ ግን እንደዚህ ያደርጋሉ ብዬ አልገምትም። እኔ ባልሄድስ? ለምን ማለቴ 2 ሰው ምን ያደርጋል? በቃ አረ ከይዙን ረሳን መቅድሜ ምንም ሳንሰራው ከአባቢ መምጫ ሳደረሰ ዛሬ አባቢ ነው የሚወስደኝ መኪና ሰርቪስ ገብታለች ብያለሁ አይደል? ችግር የለውም እንሰራዋለን። እንደውም አንድ ፈጣን መፍትሄ ይሆናል ብዬ አስብኩታለሁ። እነግርሽና ከተስማማን እሱን እንቀጥለዋለን። ይልቁን እሱን ታዩና አሁን አይንሽንሽ በጣም ነው ከናፍቅሽ። ደሞስ መንፈሴ ነው ቅልል ይበል ውስጥ ሰሞኑን ጭንቅቅ የሚያደርግ ስላለ ነበር።
ምን አይነት ስራ መጥቶብህ ነው? ኤዲተርነት ደግሞ ጭንቅንቅ ነገር አለው። አሬት ማድረግ አይደለም ሌላ ጉዳይ ነው። ምንድነው እሱ? ምንድነው? አንቺ ሰዓቱ እንዴት ሄዷል? አባትሽ ደግሞ በጣም ቆዩ። ከወንድሜ ጋር ቀጠሮ እንዳለ ይነግርሽ ይችላል። ነግረኸኛል። እሑድን ከወንድሜ ጋር ቅድሜ ሰሞኑን የፍቅር ቃላቶችና ለእኔ የምትሰጠኝ ጊዜ አይመጣጠንም። የሆነ የምትደብቀኝ ነገር ያለ ይመስለኛል። ኖ እህቴ ምንም አልደብቅሽም። ኦፍኮርስ አንድ ጉዳይ አለኝ። እሱ ደግሞ ከኔና አንቺ ግንኙነት ጋር ምንም አያገናኘው። የቤተሰብ ጉዳይ ነው። መንገር ካለብኝም ጊዜው አሁን አይደለም ብዬ እንጂ እነግርሻለሁ። አሁን ተግባባን እናት? እሺ መሄድ እችላለሁ? እሺ ትችላለህ፣ ግን ትንሽ አባቢ እስኪመጣ ታቋየኝ ነው ወይስ ልደውልለትና አብረን በታክሲ እንሂድ? ኖ በጣም አጣብቅሻለሁ። በዛውም እንደውም ማማችን ታስተዋውቂኛለሽ። አንተ ደረቅ። እሺ እንዴ ደረቅ ለባቡ ደረቅ ሄላም ባቡ አረ የት ጋር? እሺ ማንኛውም ሄድ ነው። ቻው። አንሳው ሄሎ ደምስ። ሄሎ ምን ሆነ ነው? በሰላም ነው? ሰላም ነው። ተዘጋጀ? እኔ እዛው አካባቢ ነኝ። አንተ ተመልሰሃል? መቀጠል እችላለሁ? አዎ ተመልሻለሁ። ቆይ አሁን እንዳትገባ። ስማ የሚገርም አጋጣሚ ነው። አንተ ይኸው አሁን አንተን እያወራሁ በሚገርም ሁኔታ የሆነች ሴት ይዘው ማለት ልጃቸው ሳትሆን አትቀርም እየገቡ ነው። አሁን መቀጠል እችላለሁ። አሁን መግባት ትችላለህ። እሺ ቻው በቃ ከብዬ ነይ ልብስሽን አውልቂና ፎቶ ላንሳሽ። ነይ የኔ ስኳር ነይ እስቲ የኔ ስኳር ድንች ማና አባሽንሽ ስኳር ድንች እኮ አሪፍ ደምስ እባላለሁ። አቶ ቁምላቸው። ሰላምታ ቢቀድም አይሻልም ነበር ከትውውቁ? ሰላምታ እኮ ሰላም ሲኖር ነው። ይልቅ ቀጥታ ወደ ጉዳዩ እንገባ። ወደ ጉዳዩ በል። ሌላ ነገር ሳይከተል ግቤን ለቀውጣ። ሰላም ከሌለው ሰው ጋር ጉዳይ የለኝም። ይመልከቱት። የ5 ደቂቃ ጊዜ ሰጥቼዎታለሁ። በክቴ ንቅንቅ እንዳይል ፖሊስ ጋር ደውላለሁ። እንዴ ማንነቱን ሳይገልጽ መጥቶ ግቤ ውስጥ ይገላምጠኛል እንዴ? ብጣሻም ሄሎ፣ ፖሊስ ጋር ከመደወሎ በፊት ሲዲውን ይመልከቱት፣ ይጠቅመዎታል። ንቅንቅ እንዳይል አንተ። ይኸውልህ፣ አዎ በቃ ልክ እንደታጠፋችሁ የሆነ ጥቁር ስትራይፕ በር አለ። እሺ ቶሎ በሉ። እንደተነጋገር ነው ያው ግንባታው የክሊኒኩም የውስጥ ለውስጥ መንገዱ 1,600,000 ብር ገደማ ይፈጃል። እንዲያው እንደዚህ በጀቱ ይሄን ያህል ነው። 800,000 ብር እርስዎ እንደምንም ይጨርሱልናል።
እኛ ደግሞ የ800 ሺህ ብር ግማሽ ጥሎታል። ሰነዶችም ላይ ፈርሞለታል። ጨረታው ችግር አይገባም። ገባኝ እኮ ነገሩ እኮ ገባኝ። ግን መጀመሪያ ድርሻዬን ለቀቅ አድርግልኛ መጀመሪያ። ከዛ በኋላ ያለው ነገር እኮ ችግር የለውም። እንደሚሆን እናድርግ። አይደለም እኮ እኛ ገንዘቡን ፌስ ባይ ፌስ ስለሚለቁልን እንጂ ጠቅላላ በእጆ ብንሰጠው ምንም ችግር የለም። ቢዝነሱ የጋራችን አይደለም። ያው ህይወቴ ይህን ነገር ግድ የለሽም። ብቻዬን መመልከት ያለብኝ ነገር ሳይሆን አይቀርም። ትንሽ ጥጋበኛ ቤቴ ነው። ጋሽዬ ናቸው ትንሽ ይቀመጥ ያለ እንዳይንቀሳቀሱ። ማን ነው ይሄ? የማውቀው ሰው ነው። አንቺ ግቢ፣ ብቻዬን ማናገር አለብኝ። ጥጋበኛ ነው እያለ አይደለ እንዴ? እንዴ ብቻህን ታናገረው? ግቢ ያልኩሽ ግቢ። ጥጋብ የሚባል ነገር የለም። እንዴት ነው የምገባው? ብቻ ግቢ ያልኩሽ እኮ እንዴ። ማን ነበር ያልከኝ? ደምሴን ያልከኝ? ና እስኪ አንድ ጊዜ ና። አሁን እናንተ የምትፈልጉት ከኔ ያው ብር ነው አይደል? ሁሉን ነገር ደርሰንበታል። ስለዚህ የሚገባንን ነው እኮ አይደል? እኛ ምንም የሚገባን ገንዘብ የለም። እርስዎ የሰበሰቡትን የማይገባውትን ገንዘብ በጠቅላላ እኛ በምንለው መንገድ እንዲመልሱ። የሚገባኝ ወደ የማይገባኝ ወደሚለው ነገር መግባት ያለብን አይመስለኝም። ዞሮ ዞሮ የምትፈልጉት እናንተ ገንዘብ ነው። ስለዚህ ጊዜ ሳንፈጅ እንደራደር። አቶ ቁምላቸው፣ እኔ እዚህ የመጣሁት ለመደራደር አይደለም። እኔ የምሎትን ይፈጽማሉ ወይንስ መረጃዎቹ በጠቅላላ ለፖሊስና ለህዝብ ይሰራጭ? ቆይ እንዴ ረጋ በል፣ እየተነጋገርን እኮ ነው እንዴ። ትንሽ ረጋ በል እንጂ። እስኪ መጀመሪያ ተረጋጋ። እስኪ ተመልከቱ። እስኪ አቶ ቁምባቸው፣ አልተግባባን። ምን አልክ አንተ? ከአሁን በኋላ እኔ የምልህን ብቻ ታደርጋለህ። ትንሽ አንገራግራለሁ ብትል ግን አናትህን አፍርሼ እንደ ውሻ ሬሳ ቱቦ ውስጥ ነው የምወረውርህ። ይህ መስሪያ ቤት እየቀያየሩማ ሰው መግደል ልማዶት ነው። እኔ ሞትኩም አልሞትኩም ግድ የለኝ። ነገ የእጁን ያገኙታል። ስማ፣ አሁን ጉዳዩ አባሎቼ የምትላቸው ሰዎች ጋር እኔ የምልህን ካላደረጉ በስተቀር በ5 ደቂቃ ውስጥ አንተን ያገኙ። በህይወቴ ውስጥ ሰው የሚባል ነገር ገድዬ አላውቅም። አሁን ግን ለራሴና ለቤተሰቤ ስል ባንተ ጀምራለሁ። አሁን ለጓደኞች ደውልና ነገራቸው ከአንድ ላይ ተሰባስበው እንዲጠብቁን ታደርጋለህ። ከዛ እዛ እንደደረስን ፋይሉን በደቂቃ ውስጥ እንዲያስረክቡን ካደረግ ህይወቱ ይተርፋል። አለበለዚያ ግን በዚህ ቢላዋ አናትክን በጥርቄ። እሺ፣ መጀመሪያ እንግባባ። 5 ደቂቃ አለኝ አይደል? መግባባት የሚባል ነገር የለም። ምንም ብቻ አድርግ፣ ህይወትህን አድርግ። 3 ደቂቃ ብቻ ሰጥቻለሁ። ሄሎ፣ ደንበኛ ኬጋ ነኝ። ፋይልስ በደንበኛው ኢሜል አድራሻ ይላክ። እሺ። ሶስት ደቂቃ ኢሜሉን ቼክ ያድርጉ።
ስንት ዓመትሽ ነው? 16 እንግዲህ አንቺን ያዥ እስኪ ለጊዜው ነው። ጸባይ ካለሽ ደግሞ ይጨመርልሻል። አይዞሽ እንጂ የላከሽ ልጅ ጎበዝ ነች ብሎኛል። እንዴ እንዳሉት መግባባት የሚባል ነገር ፈጽሞ አይታሰብም። 3 ደቂቃ ሰጥቼዎታለሁ። የምትሉኝን ሁሉ አደርጋለሁ ወይም መረጃዎቹ ለህዝብ ይለቀቁ። መረጃዎቹ ለህዝብ ሊለቀቁ 2 ደቂቃ ብቻ ቀርቶታል። ጥቂት ሰከንዶች ብቻ ይቀሩታል። ትንሽ ቆይ፣ ረጋ በል። በቃ የምትሉትን ሁሉ አደርጋለሁ። የመነተፉትን ገንዘብ በጠቅላላ በምን መልኩ እንደሚመልሱ፣ የዕለት ተዕለት ወጪያችሁ ከትክክለኛው ገቢያችሁ አንጻር ብቻ እንደተዘረዘረ መሆን እንዳለበትና ሌሎቹም ጉዳዮች እዚህ ወረቀት ላይ ይገኛሉ። ያዙ ያዙ። ሰሞኑን እመለሳለሁ ወይም ሌላ ባል እልካለሁ። ፈጣን መፍትሄ የሚል የኛ ባል የሚለው ሁሉ መደረግ አለበት። ለቤተሰቦቹና ለጥበቃው በፈለግነው ሰዓት እንድንገባና እንድንወጣ ትዕዛዝ ያስተላልፉ። ደረሳችሁን? ከዚህ ነው አይደለም ደውላችሁ የማናውቀው ሰው ገብቶ አስቸግሮናል ያላችሁት? አይ በስህተት ነው። እንዲሁ አደከምናችሁ። ምን ከውስጥ ትንሽ ስንጨቃጨቅ ሰምተው የቤተሰብ ነገር ሰግተው ነው። ይቅርታ አደከምናችሁ አይደል? እርግጠኛ ናችሁ? ኦ እንዴ ችግርማ ቢኖር እናንተን አግኝተን ነው እንዴ? ይቅርታ እንደው አደከምናችሁ። ይቅርታ። ሰውየው ሌላ የማጥቃት ሙከራ ሊያደርግ ይችላል። ስለዚህ በሰጠናቸው ጊዜ የተባሉትን አርገው እስከሚጨርሱ ድረስ እኛ በተለያየ ጊዜ እየገባን ማስጨነቅና መውጣት አለብን። ምርጥ ያራዳ ልጅ ክብያ ማን ነው? እንዴት ነሽ? በሳስጂን በእናትሽ ቶሎ ቤርቦኛል። ምን የሚበላ ነገር ምንም ነገር የለም። አይሰማህም እንዴ? ዛሬ ምንም ቂቤ አልሸጥኩኝ። ከጎኔ ተቀላቀለ ቂቤ ይሽጡ። እኔ እንዴት ነው የምሸጠው? እኔ ለራሴ ከመጣ ምን ማለት ዋና ፍቅር ነው ብለኸኛል ነበር ስታመጣኝ። በቃ እስኪ ላውን ፍቅር እንብላ። ፍቅር እንብላው። ባሩን ልዝጋው። ውጪ ውጪ፣ አልጋ ላይ ዊ ወሬ ብቻ። በእናትሽ ክብዬ ምን የሚበላ ነገር የለም። በቃ አላት ነዝነዘኝ። ምንድን ነው? ቦዛና ሂጅ ቶሎ በይ አምጪ። እርቦኛል። ሰሞኑን ደህና ቻፓን እጃችን ላይ ይገባል። ጸዳ ያሉ ቡሌዎችን ጠበጥባለን።
ወይ አንተ ወሬ ታያለሽ። ቆይ ይሄ ስራ ዝም ብሎ መሰለሽ እንዴ? ከደምስና ከመቅድሜ ጋር እኮ ነው። ያለ አግባብ የተለጠጡ ልጥጦችን ማርገብ ነው። ቶሎ በይው ምሳውን አምጪልኝ። ደንበኛ ይጠብቀኛል። ይህን ስራ እንደጨረስን ደህና ሳንቲም እንደሚሰጡኝ ተስማምተናል። አቡሺ ቅመሃል እንዴ? ምን አባሽ ነው የምቀመው? እኔ ስቅም አይተሽኝ ታውቂያለሽ? አንቺ ምን አለብኝ ዝም ብለሽ ቅቤሽን ሽጪ። ሌሎች ቅቤ እየሸጡ የት እንደደረሱ አይተናል። እስቲ እባክህ የማይናገረውን ብላ ቅቤሻ ታይደርሽ እንዴ? ክቢ ቦዘና ነው አላልሽኝም እንዴ? ምን ሆነብህ ታዲያ? ወይስ ስጋዎቹ ቦዝነው ጠፉ? እንዴ ክቢ ምን ሆንክ? ወይኔ አገኘው አንድ ስጋ ምስኪን ብቻዋን አገኘው አንድ ስጋ። ሌላ ጉርስሽ ነይ። ወይ ክብነሽ አሰለፈች ሳላኪልኝ ብላሻለች። እና እሳቱ እዛ ጋር አይደል እንዴ ያለው? እዚህ ምን ታበጣል? አቡሽ እቺን ብላስ እቺን ብላስ። ወይ በእጅ ነካው። ና ና ና ወደዛ። በቃ ሰፈር ስጋ ገዝቶ መብላት አይቻልም አይደል? ከሩቅ ነው እያላችሁ እያነፈነፋችሁ የምትመጡት። ሻውምጣ የለም ማሙሽ እሳት ሂድ። ከዚያውን ቡታ ጋዝራስ ደሞ ያቺ እናትህ ትመጣለች። ክብዬ ለቅሶውን ሰምታችኋል እያለች ሌሊት ሙሉ ጆሮዋ ደም በደም እስኪሆን ሰምታ። ምን አይነት ሰፈር ላይ ነው ያለው? በእናታችሁ ብላንጃ ቡሽ በጣም በልቷል። አመጋገባችሁ፣ አለባበሳችሁ፣ በአጠቃላይ ኑሯችሁ አቅማችሁን ያገናዘበ መሆን ብቻ ይገባዋል ይላል የሰጡን ወረቀት ቁጥር 6 ላይ። ትክክለኛው አቅማችሁ ምን ያህል ነው አሉ? እነሱማ አሁን ካለን ሀብትና ንብረት ቢያንስ ከግማሽ ባነሰ። የእኛን አቅም እነሱ ናቸው የሚወስኑት ማለት ነው? አዎ፣ ባይገርምሽ ወጪና ገቤን በጠቅላላ በየፈርጁ ተንትነውታል። ወይ ፍርጃ! እነዚህማ በቪዲዮ እየቀረጹ ስራዬ ብለው እየተከታተሉ በቀላሉ እንደማይለቁ። አዎ፣ በደንብ የተደራጁ ይመስላል። ቢሆንም ግን በትዕግስት በጥንቃቄ መፍትሄ መፈለግ አለብን። አለበለዚያ ችግር ላይ እንወድቃለን። መታሰር ይመጣል፣ መዋረድ አለ። እንዴ የመታሰርና የመዋረድን ስጋት ደግሞ ምንድን ነው ያመጣው? ፈጣን መፍትሄ ደራላችሁ ከፈጣን መፍትሄ ነው። እግዚአብሔር ይመስገን። ምንድን ነው ነገሩ? ድግስ አለ እንዴ? የምን ድግስ? ኧረ ምንም ድግስ የለም። ታዲያ ምንድን ነው የሚሉት? ምሳቸው ነው። ቀንሱ ተብሎ የለም እንዴ? ማነው የኔ ወንድም? ብሉ 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 እና ቁጭ በል እንብላ። ጥሩ ሰዓት ደረስክ። ቁጭ በል ምሳ ብላ። ያዝ። ያው መቼም ደንባችን ባይፈቅድም እርስዎ እየጠየቁኝ እምቢ አልልም። ያዙ ያዙ ያዙ።
ከዚህ ከቦዘናው ማርግ እንጂ ተይ እንጂ ቦዘና ነው እንዴ? አዎ ምን ነው? ኧረ ተይ ቦዘና ነኝ አናቃት። ቦዘና እኮ ማለት ሽሮ ላይ 3 ስጋ ምናምን አለ እንዴ ያላት? ኧረ ያው ነው ያው ማለት እንዴ? ያው ማለት ይሄ ጥብስ በሽሮ ነው የሚባለው። ኧረ ተው እናንተ ልጥጦች ስሙንም አታምታቱብን በእናታችሁ። ሙንዳችሁ ብላ እንጂ ብላ ጥሩ ሰዓት ደረስክ። ቁጭ በል ብላ ናያዝ ያዝ ያዝ ያስተሽ እንደሚገባችሁ መኖር እንድትጀምሩ ባለፈው ጊዜ ተነጋግረን ነበር። የእናንተ ገንዘብ እንዲህ አይነት ኑሮ ሊያኖራችሁ እንደማይችል ሂሳቡ ስሌቱ ተሰርቶ ተሰጣችሁ። አይደለም ወይ? በገንዘባችሁ እንዳቅማችሁ 4 አይነት ምግብ ብትበሉ ምን ትሆናላችሁ? የግድ 8 አይነት ምግብ ለመብላት በሰው ደም የተጨማለቀ ገንዘብ እዚህ ቤት ውስጥ መግባት አለበት እንዴ? በዚህ አይነት በ15 ቀናት ውስጥ በትክክለኛ ገቢያችሁ ልትተዳደሩ የምትችሉበት ደረጃ ላይ መድረስ የምትችሉ አይመስለኝም። በእኛ ስሌት በዚህ ዓመታት ውስጥ 2 አይነት መኪና ሊኖራችሁ አይችልም። እንዲህ አይነት ቤት ውስጥ ልትኖሩ አትችሉም። በአጭር ጊዜ ውስጥ ይሄ ቤት ተሽጦ መኖር የምትችሉበት ዝቅተኛ ቤት ውስጥ ትገባላችሁ። ተግባባን? ነድረሳት ድረሳት ይፍረሳ አዋዜ ይምጣልሽ። ለዚህ ውሻ ካሁን በኋላ ስጋ እንዳሰጡት፣ ትርፍራፊ እንጀራ ብቻ። ትርፍራፊ እንጀራ ለስጋም ትኩስ ካልሆነ ንክች አያደርግም። ደግሞ በእንስሳ መጣችሁ ነግሬያለሁ። ምን ያስገበግባል? ያና ስለኛ የሚኖራቸውን ግምት እንደምታዛባው የምንፈልገውን ነገር ላለማግኘት ያለመተባበር አዝማሚያ እንደሚያሳዩ አታስብም እንዴ? አቡሽ በአንተ ምክንያት ይሄ ጉዳይ ይሰናከልና እኔ ነው ያደርገኝ። ምን አርግ ነው የምትለኝ? ገና ምንም ሳላረግ ነው እንዴ? ዝም በል። እንደው ምን ያንተ ያለበት ስራ ቢቀርብኝ ነው የሚሻለው።
ወጥቼበታለሁ። መውጣትም አትችልም። የወጣ ቀን ነፍስህን ከስጋ ላይ ያዛለሽ። በተሰጠ መመሪያ መሰረት ትንቀሳቀሳለህ። ገንዘብ ከሆነ ችግር ከበቂ በላይ ይሰጣል። እሺ ለምቦጫ መውጣት ይላል ደግሞ ምን ሆነሻል? አመመሽ እንዴ? አላመመኝም፣ ትንሽ ስለደካከመኝ ነው። መኪናሽ ሰርቪሱ እስካሁን አላለቀም እንዴ? አሪፋኑ ለተናለቀው። ታዲያ ምንድን ነው? አባቢ ሆናለች። የራሱን መሸጥ ነበረ። ሉጥ ብጥ ብለሻል እኮ። ቆይ መኪናሽ መወሰዷ ያን ያህል ጎዳል እንዴ? ምን ነው ከመኪናው ጋር ይያያዝ? ታክሲ መጠቀም ይችላል። ይሄ መደካከም ብቻ አይመስለኝም። የሆነ የሆንሹ ነገር አለ አይደል? ድሜ አሁን ልነግርህ አልችልም። ቤተሰብ ላይ ነው። ትንሽ ሰብሰብ ያለ መቅደሚ ወይ እንጂ ሰሞኑን ማታ ማታ ከክላስ እንውጣ፣ በእኛ መውረጃ በኩል ወርደን እኔን አስገብተኝ ብትሄድ ዝርቃል እንዴ? ምን ይርቀኛል? ቢርቀኝስ ደግሞ አብረን እንሄዳለን። ያው ቅፍ አድርገሽ እኔማ መቅደሚ ሰሞኑን ቶሎ አገኘኝሽ አለ ምን ጭምቅ ውስጤን ፍርሃት የሚለው ነገር አለ። አንተን ሳገኘት መንፈሴ ታደሰ። ደግሞ ማማክሩ አዲስ ጉዳዮች ሊኖሩኝ ይችላሉ። ምን ችግር የለውም። ምንም ካንቺ ጋር ነኝ። እሺ አብረሽ እሱ ለምንድን ነው እንደዚህ የሚሆነው? ያ ሁሉ ምግብ እያየው ምን አለ አንድ ሁለት ብጎርስ? ያለ አግባብ የተገኘ ምግብ ነው ብሎ ነው ደፋፍቶ ተሄደው። ለምግብም ጥሩ አለ። ደግሞ ያን የመሰለ ቦዘና ምክንያት የኛ ዓላማ ይሰናከል። ደምስ ምን ሆነ? እናንተ ልትገለው ነው እንዴ? በቃ እንደውም ካሁን በኋላ ሁለታችሁም አንድ ላይ መስራት የለባችሁ። ኧረ ነው እንዴ? ለብቻው ይፈንጭበታ። ለብቻው እንደፈለገ ይጫወትበታ። ይፈንጭበት። እንደውም እናንተ እንዳሻችሁ እንደፈለጋችሁ። እሺ፣ በሱ ምክንያት ግን የኛ ዓላማ አይሰናከልም። እሺ፣ እናንተ እንደፈለጋችሁ። እኔ የራሴን አማራጭ የራሴን መንገድ እከተላለሁ። ፈርሳ ሆዱን እንኳን መግዛት ያልቻለ አጋሰስ ሆዱን መግዛት ያልቻለ ሆዴን መገዛበት ገንዘብ ሰጣችሁኛል። አቶ ኮምላቸው መኪናቸውን ሽጠው ገበያ አድርገው የለም እንዴ? ተው እንጂ እንግባባ። አንዳንዴም የተለጠጡትን ብቻ አይደለም ማድረግ፣ የተኮማተሩትን ፈታ ማድረግ ያስፈልጋል። እንናናቅ። እሱ ልክ ነህ አቡሽ። ብሩ ገቢ ሆኗል። ገና ሌላ ብዙ እንጠብቃለን። መዘንጋት የሌለበት ግን መመሪያው ላይ እንደሰፈረልን ብሩ ለታለመለት ዓላማ እንጂ ከአገልግሎታችን ውጭ የምንነካው አይደለም። ላንተም ሆነ ለኛ በቂ የሆነ ገንዘብ አውጥቻለሁ። አቡሽ መመሪያ ላይ እኮ ነበረልህ። አንተ በጣም ትቻኮላለህ። ካሁን በኋላ ከመመሪያችን ዝንፍ ማለት አትችልም። ትንንሽ ስህተቶች ከዓላማችን ሊያሰናክሉን ይችላል። ለማንኛውም ይሄንን ያዝ።
ስለዚህ አሁን ወደ ቀጣዩ ስራችን መግባት እንችላለን። ከአቶ ቁምላቸው ጋር በተያያዘም ሆነ ባልተያያዘ መልኩ መረጃቸውን በእጃችን ላይ ያሉ ሰዎች አሉ። ማለትም ያላግባብ ሀብት ያካበቱ ሰዎች። ይሄ ደግሞ በክትትሉ ጊዜ በአጋጣሚ የተቀረጹ ማለት ነው። ሁሉንም በሲዲ ኤዲት አድርጌ ያዘጋጅቸዋለሁ። የእነዚህንም ጎን ለጎን አስኪደው ወይስ ያቶ ቁምላቸው ይቅደም? እኔ የሌሎቹ ምንም አይመለከተኝም ብያቸዋለሁ። እኔ አረግባቸዋለሁ። ብዬ ምንድን ነው አሁን? ያስደነግጣል። በሚካኤል ያስፈነጥዛል እንጂ በእናትሽ ቶሎ በያውን ጥብስ መረቅ ያለው ጥብስ ፍጠኝ። ሮጥ ብዬ ሄጄ ስጋውን ልግዛ። አረ ሮጥ ብዬ ስጋውን ልግዛ። ትናንት ገና በአንድ ሰዓት ዳቦ ግዢልኝ ስልሽ ደክሞኛል ምናምን ስትያል ነበር። አሁን ስጋ ሲሆን ሮጬ ልግዛ። ጤንዚዛ ያው ልጅ እዛ ፌስታል ውስጥ ቶሎ ጥባብሽ ናስች። ፈጠን ፈጠን ነው እንጂ ማን ፍንፋ ነው ስጋ ስተይቺ ቫምፓየር ድብን ይበሉ ድብን ይበሉ። ሄሎ ባቢ። ህይወት እንዴት አመሸሽ? ደህና ነኝ ያለው። እየጠበኩሽ እኮ ነው። ይዤሽ ልገባ መኪና ይዤ ወጥቼ። ቾ ቾ ዩቲ ቆይ እንጂ ሸኝ እኮ ወዴት ነው የምትሄደው? አያጅ እንዴ ምን አስፈራ? ታዲያ ቤት ነው የምትሄደው? በዛ ዙር ይገባለሁ። የኔ ሐሳብ ባንቺ ፍቅር ተመርዞ ያስቸግረኝ እጅግ ልቤን አስተክዞ ተረታሁኝ ባንቺ ፍቅር ተይዤ ቁጭ ብዬ ቀረሁልሽ ፈዝዤ ሐሳብ ብቻ በልቤ ውስጥ ተመርኩዤ ሰቀቀኔ ሐሳቤ አንቺው ነሽ እምባ ፈሰሰልሽ በትዝታሽ ታስሬ ስንገላታ አልፈራሁም ፍጹም ልቤ ተረታ ነይ ወደኔ የኔ ሐሳብ ወደኔ ይመስለኛል ልቤ የገባው ወጥመድ እንግዲህ ስሚኝ ፍቅሬ ሆይ ተቀበይኝ ወዲያ ወዲህ ሐሳቤ ሳይለየኝ
ሀሳብ ጽጌረዳዬ ተካፈኝ ሰቀቀኔ ሀሳቤ አንቺው ነሽ እምባዬ እንደ ውሃ ፈሰሰልሽ በትዝታሽ ታስሬ ስንገላታ አልፈራሁም ፍጹም ልቤ ተረታ ነይ ወደኔ የኔ ሀሳብ ወደኔ አንቺው ሁነሻልና ሰቀቀኔ ሄሎ ዩቲ፣ በደህና ነው። ትንሽ ቢዚ ሆኜ ነው። እንዴት ነሽ? ሰላም ነሽ? ደህና ነኝ ነው አይደለም የሚባለው? ደህና ባይኮ እኔ ምን መቅደሜ አንተ ጥያቄ ልጠይቅህ በግልጽ ሳትዋሽ ትነግረኛለህ? መቅደሜ እያናገርኩ ነው፣ ድምፅ ጠፋብኝ። አዎ እየሰማሁሽ ነው ዩቲ፣ ቀጥይልኝ። እየሰማሁሽ ነው። ወይስ እንዲሁ እንደቀልድ ነው ከኔ ጋር ግንኙነት የጀመርከው? ቀጥታ መልስልኝ። ይህ ምን ያጠራጥራል ህይወቴ? በጣም በጣም ወድሻለሁ። ግን እንዴት ጠይቅሽኝ? አሽታኛል። ትንሽ ፍቅር ቢኖር ኑሮ በዚህ ሰዓት አጠፋብኝም ነበር። ነግሬ ቤተሰቤ ችግር ላይ ነው አትጥፋብኝ ብዬ ነበር። ትላንት ላይ ስልክ ጠፍቷል። አገኛለሁ ብዬ ትምህርት ቤት ስመጣ አጣሁ። እንዲሁኛ ለመማር ይመስላል የሄድኩት። ፈጣሪ ምን እንዳደረኩት አላውቅም። ሲሆን አንተ ደውለህ ነበር እንዴት ናችሁ ማለት ነበረብህ። ልክ ነሽ ህይወቴ። ይኸውልሽ በጣም የሚያጨናንቅ ስራ ላይ ሆኜ ነው እንጂ እኔም በጣም ላገኝሽ እፈልጋለሁ። ህይወቴ በጣም በጣም እኮ ናፍቀሽኛል። ታዲያ ለምን አላገኝም መቅድሜ? አንተ ጋር ልምጣ። ብቻህን አይደል እንደምትኖረው? እዛውም ያስጨነቀኛል እኮ ነው የቤተሰብ ጉዳይ። ነግርህና ሀሳብ ትሰጠኛለህ። አንተም ይሄ የሚያጨናንቅ ስራ ምን እንደሆነ ታሳየኛለህ። ታውቃለህ በጣም ነው የቀናውበት በዚህ ስራ። እኔ እንዲህ ዝቅት የምታደርገኝ ያደረገ እሷ አለ ወይ ወደዛ ደሊት አደረገ ይፎ ይላሉ። ምን ሆነሽ? አልክብነሽ አቡሽ ፖሊሶቹ ይዘውት ሄዱ። ተከታተልልኝ። ምን አረገ ብለው? እኔ ምን አውቄ? ህይወቴ ቆይ በኋላ ልደውልልሽ። ስነ ስርዓት ምርመራ ክፍል ያለው እግር ነው። የዚህ ሰፈር ልጅ አትመስልም። ይህን ሁሉ ገንዘብ ደግሞ ከየት አመጣው? ምንድነው ለየሰፈሩ አለባበስ ተወሰነ እንዴ? ስነ ስርዓት። ከሁለት ቀን በፊት እናንተ ሰፈር ዝርፊያ እንደተካሄደ ጥቆማ ደርሶናል። አሁን የሚጠይቅን ብቻ መልስልኝ። ይሄን ሁሉ ገንዘብ ከየት አመጣው? ሰርቼ ነው። ምንድነው የምትሰራው? ሚስጥር ነው። ሚስጥር ነው። ምን ያስቃል? ሰው ትርፋማ የሆነበትን ስራ በሚስጥር መያዝ ወንጀል ነው ካላችሁ ከሰሱኝ። ሰርቀህ ነው የተለወጥከው ካላችሁ ማስረጃ አምጡ። ምንድነው አለማስረቄን ለማስረዳት የግድ መጨናነቅ አለብኝ እንዴ? እንዴ ደስ አይልም። ተው። አይ ደስ አይልም። ምን አርግ ነው የሚለው አቡሼ? ከሰፈሩ ጋር ማይር ልብስ ለብሳል ብለው ነው። የሆነ ነገርም አለ።
ክትትሉ ተጠናክሮ ይቀጥል። እሺ ዋና ሰው ምንድን ነው አቡሽ? አሁኑኑ ሂድ ግባና ወላልቅ እንዴ! ሁሉ ነገር እኮ እንደ ቀድሞ ነው መሆን ያለበት። አንተ ትንሽ አታመዛዝንም እንዴ? አንተ ሲከታተሉ እኮ ስራችንም ላይ ሊደርሱበት ይችላሉ። ተው እንጂ እንዲህ ምሮሮጠው ሁሉ ነገር እንደ ቀድሞ እንዲቀጥል ነው እንዴ? እሺማ ደስ አይልም። ተው እንጂ ያን ሽሮ ክክ ምናምን ልብላ? ያን የተቀዳደደ ጫማ ምናምን የሚያቃጥል ጫማ ልልበስ እንዴ? ብዙ ገንዘብ እኮ እያስመለስኩ ነው ያለው። ቤት ውስጥማ እንደፈለክ ብላ። አለባበስ መጮህና እይታ መሳብ የለበትም። ገና ስንት ስራ ካንተ ይጠበቃል እኮ። በላውን እንዴት ነሽ አንቺ? ደህና ነኝ አቡሽ። አንድ ሚሊዮን ብር ለእርዳታ ድርጅት ስጥ እያላችሁኝ እንደሆነ ታውቃላችሁ? ስትማና ላተ መለስ ነው የተባልከው ያለ አግባብ ይቦጨቀው። እዛም ቢሆን ይቦጨቃል። እሺ ቁጭ በልና እኔ እናንተ እንነጋገር። ተቆጣለህ እንዴ ደግሞ አተ? እየተቆጡ አይደለም፣ እኔ እናንተ እንስማማ እያልኩ። ቁጭ በልሽ። ይኸውልህ አባ፣ ይሄ ነገር ማርዘም ምናምን አይጠቅምም። አንድ ደቂቃ እንታገስም። መረጃዎቹ ለፖሊስ ይሰጡ ወይስ ለፈጣን መፍትሄ የተራድኦ ድርጅት ገቢ ታደርጋለህ? ምርጫው ያንተ ነው። ሌላው ረስቼ ይህንን ቤት ለመሸጥ ገዢም ሆነ ደላላ ሲገባም ሲወጣም አላየሁም። የቀራችሁ እኮ 4 ቀን። በእነዚህ 4 ቀናቶች ውስጥ ሸጣችሁ ግማሹን ገቢ ማድረግ አለባችሁ። ይሄ ካልሆነ ግን በቅርቡ ፖሊስ መጥቶ በራችሁን ያንኳኳል። በሹካ አድርገህ ብላ። ፒዛ እኮ እንደዛ አይበላም። እባክሽ ቀና ብለሽ ቢ ማን እንዳያይሽ ነው። ምን ቂጣ ቲማቲም ምናምን አፍረጠጣውባት ነው ፒዛ ያሏት። እንደፈለግሽ ቢ እንደው አሰለፍ እንደ ነገር አታውቅም። አራቡሽ ወይን ሙሉ አይቀዳም። እኔ 10 የጠብጠብ እያደረጉ መቅጣት አልወድም። ምን እቺ ፕሮቶኮል ታበዛብኛለች? እቺ የሆነች ፕሮቶኮል አካባቢውን እንምሰል ብዬ ነው። አረ እንደዚህ አይቀዳም፣ አረ እንደዚህ አይበላም የማይባልበት ሰፈራችን ሄደን እንዳንዝናና ማዕቀብ ተጣለብን። በሰፈራችን መዝናናት አይን ውስጥ ያስገባል ተባለ እንጂ ምን እናደርጋለን እዚህ የማናውቀው የማያውቀን ህዝብ ጋር። አተምና አባታ ፈጣን የራስን አበላም እንዴ? አውጥቼ እሰራለሁ። ምን እየሆንክ ነው ያለው አቡሼ? ጆፊያ ምን እያደረክ ነው ያለው? ነኝ ዳቦ ተነሳሽ። ሂሳብ የታል? እና ሂሳብ ሰዳት አታያቸውም? እዛ ጋር ምርጥ ያረዳልሽ ስራው። እሺ ወንድ እዚህ ያለ አግባብ የተለጠጠ አለ። አርግቤው እመጣለሁ። ሂጂ። ቤት ነው በባንክ ካለው ቴርሱ ያልሆነውን ገቢ ያደረጉ። ገቢ ያደረግኩ አይደለም እንዴ? ቤቱንም ቢሆን ለመሸጥ ገና እየተሯሯጥኩ ነው። እናንተም እኮ ቀነ ገደቡን አሳጥራችሁት።
እሱ የደምስ ስራ ነው። እኔ ምንም አያገባም። እኔ የመጣሁት እቃዎቻችሁ እንደየደረጃዎቻችሁ የሚሆኑበትን ነገር ለመነጋገር ነው። እንዴት ነው የሶፋ የሶፋ ያልክ ተወጥሯል። ምን ነው ከፋችሁ እንዴ? እኔ እኮ ልክ እንደኔ እንደ ቀድሞ ጎስቋላ ቫዝሊናም እስክትሆኑ ድረስ እናርግባቸዋለን። ሶስታችንም ቢሆን እናንተ እንድትበደሉ አንፈልግም፣ ግን የበደላችሁትን እንድትክሱ እንፈልጋለን። አይ ካላችሁ አጅሬ ደምስ እርምጃው እኔ እንኳን ከተንከባከባችሁኝ ይበቃል። አረ እንንከባከባለን። ምን እናርግልህ? እንደውም በጣም ስለሞቀኝ አንቺና ወይዘሮ ቁምላቸው ገላይን ታጥቡኛላችሁ። ምን አልከኝ? ገላይን ታጥበኛለህ። ወይ ፈጣሪ፣ ምን በደልኩ? እንዲያውም አሁን ጠቡ። አረ ወደ መታጠቢያ ቤት እንኳን ገባ። እስኪ ዞር ብለህ ወደ ውስጥ ግባና ወልቆ እስኪ። አይ ፈጣሪ፣ ምን ይሳናል? እነሆ በስተመጨረሻ ሀብታሞች የኔን ገላ ለማጠብ ሲዘጋጁ እኔም እምቢ ብዬ ወደ ክብዬ ቻው ቻው ቁብዬ አሁን የሚቀረን ጊዜ 4 ቀን ብቻ ነው። እስካሁን ድረስ በርካታ መረጃዎችን በራሴ ሰዎች አማካይነት ማግኘት ችያለሁ። አሁን ደግሞ በሞቅታ ደግሞ ስንት እንደሆኑ ተንፍሶልናል። አሁን የሚቀረን አንደኛው አባላቸው ማን እንደሆነ ማወቅና ማስረጃዎችን የት ቦታና እንዳስቀመጡት መረዳት ነው። ከዛ በኋላ በጥንቃቄ እርምጃ መውሰድ ነው የሚያስፈልገው። አባቢ፣ እንደዛ ስለ መልካም ነገር ስንወያይ መልካምነትን የሚያስተምሩ መጽሐፍት እየገዛ ስትሰጠኝ ሳነብ ነበር። ስላንተ ስለ ስራ ገቢ ግን ምንም ነገር ማውራት የማትፈልገው ለዚህ ነበር? አባቢ እኮ ስላንተ ሳስብ ለሊቱ ሙሉ እንቅልፍ ባይኔ አልዞርም። የግዴታ እኮ ለኔ ያለህን ፍቅር ለመግለጽ በሌሎች ሰዎች ገንዘብ ለኔ መኪና ገዝተህ መስጠት አይጠበቅብም። በቃ ሌላ ጊዜ እንደምናደርገው እጅን ትከሻዬ ላይ ጣል አድርገህ ወክ አደረገ ፍቅር አገኘው ማለት ነው። ሻውን ለምን ያሉን አድርገን አንገላገልም? ንብረቱንም ቢሆን ሰርተን መልሰዋለን። ደግሞ አንተ አይደለም ያሉትን ንብረት ለእርዳታ ድርጅት አይደለም የሚሰጠው? ምን አልሽ? እንደዚህ ተሽሞልሞኖ ያየሽው ገንዘቡን ለግብረሰናይ ድርጅት ይሰጣል ትኛለሽ? አንቺ እኮ ባይንሽ ካጋጠመሽ መማር አትችይም። ምንድን ነበር በቀደም ስትይ ነበር? ባለጋራዡ ያልተበላሸ መኪናዬን ተበላሽታለች ብሎ ብሬም በላኝ። የልብስ ደንበኛዬ 1000 ብር የሚያወጣውን የራት ልብስ የታወቀ ማርክ ለጥፎበት 2000 ብር ወሰደብኝ። የምግብ ቤት አስተናጋጇ 5 ብር ልታጭበረበረኝ ስትል ያስኳት ምናምን አይደል ስትይ ነበር? ቢገባሽ እኮ ባለጋራዡ እንደዚህ ካላደረገ በስተቀር ልብስ ገበያ ሄዶ መገበያየት አይችልም። ባለ ልብስ ቤቱም ቢሆን ደግሞ ባለጋራዡ ጋር ሄዶ መኪና ማስጠገን አይችልም እንደዚህ ካላደረገ። የምግብ ቤት አስተናጋጇስ ቢሆን ከስራ ወጥታ ወደ ቤቷ ስትሄድ ያለ ታሪፍ የሚያስከፍላትን ወያላ እንዴት ትቻለው? ወያላውም ቢሆን እንደዛ ነው። ቢዝነስ በየአቅጣጫው እንደዚህ ነው የሚሰራው። ህብረተሰቡም ለምዶታል። ህይወት እንደዚህ ነው የሚሄደው ያለው። አባቢ የሆነ መፍትሄ እንዲመጣ እኮ የሆነ ስራ መሰራት አለበት። መቦጫጨቁ ከቀጠለና ከተስፋፋ የማህበረሰብ ቀውስ ያስከትላል። ያ ሁሉም ሰው የሚያደርገው ነው ያለው ነው ምናምን እያልን ከተከተለ ህይወት አንቺ ገና ወረቀቱ ላይ ባለ ሳይንስ ላይ መነጋገር ትፈልጊያለሽ። አሁን እኮ በተጨባጭ ችግር ውስጥ ላይ ነው ያለነው። ትሰምኛለሽ? የመነጋገሪያ የመፈላሰፊያ ጊዜ ላይ አይደለም ያለነው። ስለዚህ ይህን ችግር ለመውጣት በማንኛውም መልኩ ከቤተሰብሽ ጋር ትተባበሪያለሽ ወይስ አትተባበሪ? እስኪ ትንሽ ረጋ በል ቁምላቸው። እሷንም ቢሆን አታስጨንቃት። እሷስ ቢሆን ከቤተሰቧ ፈቃድ ውጭ ፈቀቅ አትልም። ወይ ራጉ
ቤቱን ስንሸጥ እድርተኞቼ ምን ይሉኝ? እነኚህ ሰዎች እኮ አሁን እነሱ ባሉት ሰጥ ለጥ ብለን እኮ እንስማማ ብንል መጨረሻ ላይ ምንም መረጃውን ሳያስቀሩ ኮፒ ሳያደርጉ ይሰጡናል ማለት ዘበት ነው። ያችን ማስረጃ ይዘው እድሜ ልካቸውን እስረኞቻቸውን የሚያደርጉ። ስለዚህ አንቺ ሞንሽ እናትሽ በማንኛውም መልኩ አባብላችሁም ቢሆን አቅፋችሁ ማለት ያቅፈሽ እንደምንም ብለሽ ይህም መረጃ በዚህ 3 ቀን ውስጥ መምጣት መቻል አለበት። አቅፈሽ ፖሊሶቹ እንደመጡ አውቄያለሁ። ምን ፈልገው? አቡሽ ምናችሁ ነው ብለው ጠየቁንና እናንተ ግቢ ሲገባ አይተነዋል አሉ። እኛ ደግሞ አባቢን ፈልጎ ነው የመጣው አላቸውና ይኸውልሽ ፖሊሶቹ አባትሽን ከማግኘታቸው በፊት አንቺ ታገኛቸውና አቡሽ ሰባኪ እንደሆነና ለግብረ ሰናዩ ድርጅት በሞራልም በፋይናንስም ገንዘብ እንደሚያሰባስብ ያስረዱ። ከዚህ ውጭ ሌላ ነገር ትንፍሽ እንላለን ብትሉ ትወጡታላችሁ። ነገሮች ሁሉ ባቀድናቸው መልኩ እየሄዱ ነው። በብዙ ሚሊዮን የሚቆጠሩ ገንዘብም ገቢ አድርገዋል። ተመስገን። እርግጥ ነው አቡሽን የሚከታተሉት ፖሊሶች ሁኔታ አሳሳቢ ነው። ይሄ ለሰብአዊ ስራ እየረዱን ነው የሚለው ነገር ከጥርጣሬ የሚያወጣን ክትትሉንም የሚያደርገው ይመስለኛል። ምን አሰማ? እንሰብካችኋለን፣ እንነግራችኋለን፣ ወየው ልሽ እንለዋለን። ይህን ልጡጦላ እና ሌላው ደግሞ ካሁን በኋላ ያተቆምላቸውን ቤተሰብ ማጨናነቅ የለብንም። ይኸውልሽ እዚህ ከቤተ ክርስቲያኑ ጀርባ ቅናሽ ቅቤ ያለ ብለዋል። እዛ ሄደሽ ግዢ እና ቶሎ መተሽ አንጥረሽ ለምሳ አድርሽ። እሺ ትዬ። ምን ስርስራችን እየተከተሉ አላስቀምጣሉን እኮ። ምን በላችሁ በልካችሁ ያለ ልካችሁ እያሉ አስጨናንቀው ጨረሱ። እስኪ እነሱ እንደሚሉት ርካሽ ርካሹን እንብላላቸው እና እናያቸው ወዳቸውን ቢያራራል። ለምንድን ነው ማትተውኝ? ልጥጦች ገንዘብ ይሰጣል እያላችሁ በየጊዜው እያመጣችሁ ማጨናነቅ አለባችሁ እንዴ? እንደ ኧረ ተው፣ ወይማ ደስ አይልም፣ እውነት ደስ አይልም። አሁን እኛ የጠየቅነ ምን ብታደርግላቸው ነው ይሄን ያለ አንተ የሚያደርጉልህ? እውነቱን ልንገራቸው 10 ጊዜ አጠሩኝ። እውነቱን ከነገርከን ለምን እንጠራለን? አስፎክቻቸው። ምን አስፈራርቻቸው። እንዴት ነው ያስፈራራቸው? ይኸውልህ ፖሊስዬ፣ መጀመሪያ የእውነቱን መንገድ ገለጽኩላቸው። ከዚህ ዓላማ ዝንፍ ካሉ ሀብት ማካበት ብቻ ከሆነ እንደውም ጥቅሱን ሁሉ ጠቅሼላችኋለሁ። ልጥጥ መንግስተ ሰማያት ከሚገባ በዝሆን ቀዳዳ መርፌ ብሾልክ ይቀላታል ብዬ ነገርኳቸው። እንዴት ነው አሳሳትኩኝ? አላሳሳትኩም። እናም ለተቸገረ ካረዳችሁ እውነት እላችኋለሁ በስተመጨረሻ እሳቱ ከማያባራው ትሉ ከማይበርደው ወደ ገሃነም ትወረወራላችሁ አልኳቸው። ይህንን ስላቸው ደነገጡ። ግማሽ ሀብታቸውን ሰጡ እና እኔ ምን አደረኩ? እኔ ምን አጠፋሁ? ሰው ተሳስቦ እንዲኖር ተፈቃቅሮ እንዲኖር በሰበኩ፣ ባፈቃቀርኩ፣ ባስፈጸምኩ እኔ ብድግ ብዬ የዋና መዋኛ ገንዳ አላሰራም። አዲስ ጫማ አረገ ብላችሁ እዚህ ያመጣችሁ የምታንገላቱ እኔ ምን አደረኩ? ድንገት ተነስቶ ጋራ የሚያክል ህንፃ የሚሰራውን ልጥ ያመጣችሁ አትይዙልኝ። ምን ፖሊስ ምን ጀመርሽው ደግሞ? እናስ ይሞታል እንዴ? ይህን የተቀቀለ ድንችና በሙዝ የተለወሰ ቂቤ እኔም እንደ ጎረቤቶች እንደ ጉርስ ቸበችብ ነው ያልኩት። አይባውንም አለ አባውጪና ጣይ ወደዛ ስራ አይደል እንዴ? አንተም ነግረኸኝ አይደል እንዴ ያውም የተማረ ሰው ገንዘቡ እንዴት እንደሚይዝ? ለማንኛውም ብሩን አመጣ። አልተቀበልኩም እባክሽ። በቃ ምሳዬን በልቼ ልምጣ፣ አርቦኛል።
የሰው ባል እንዲታያል እንዴ? ምን ፈልገሽ ነው? ቂቤ ፈልጌ ነው። ስንት ኪሎ ነው የፈለግሽው? 1 ኪሎ። አንቺ አይብም ስጭ። አሁን እኛ መመለስ ያልቻልነው ጥያቄ እነዚህ ባለሀብቶች ከአቡሽ ጋር በተያያዘ ጥያቄ ሲፈለጉ ለምንድን ነው የሚደነግጡት? በሚሊዮን የሚቆጠር ገንዘብ ለአንድ አዲስ ተራድኦ ድርጅት በተራ ግለሰብ በኩል መለገስና መደንገጥ ምን ግንኙነት አለው? እኛም ማተኮር ያለብን ይሄ አቡሽ ተብዬ ሰባኪ ላይ ነው። ስለዚህ ከፍርድ ቤት ማዘዣ ይወጣና ቤቱ ይፈተሽ። እሺ ዋና ሳጅን። ሄሎ መቅድሜ። ሄሎ እቴ። ውጣልኝ፣ በር ላይ ደርሻለሁ። ምን? የት በር ላይ? አንተ በር ላይ ነው? ናልኝ እባክህ፣ እፈራለሁ። በለው ጓደኛችን ዛሬ ደግሞ ባለ ሻርፕ ይዞ መጣ። አስገባ። በእናትህ አቡሼ በኋላ ላግኝ። ምን ያደናብራል? ሰው 6-7 ይዞ ይገባ የለ እንዴ? አንተ አንድ ነው ይዘህ ገባው። ምንድነው? ተረጋጋ። አንተ አይታታል እንዴ? ገጠም አድርጌ ነው የሆነ ሻርፕ ያደረገች አጭር ልጅ። እኛ እዛ ከየልጥጡ ጋር እንፋለማለን፣ አንተ እያስገባ ትሰራዋለህ። አካትበላል። ምንድነው ደግሞ ይሄ? አሁን የመጣበትን ንገረኝና ሂድ። በአካትን ገብገብ አልገባብህም። ይልቅ 4ቱንም ልጥጦች አርግቤያቸዋል። ጥሩ። ነገ በጠዋት ሂደህ ባንክ ማስገባታቸውን ቼክ ታደርጋለህ። አቤት ያ ሁሉ ብር እጃችን ላይ ቢገባ ስንት ይሁን የሚገባል? ሻውን ርቦኛል፣ የሆነ ነገር ውረድ። አንተ እባክህ ምንም የለም። ምን ይኪ? ኧረ በእናትህ በኋላ ውሰድ መተህ። ኧረ በእናትህ እንዳትረሳ ያቺን ነገር ገዝተሃታል? በቃ ስራው በደንብ አሁን ማውራት እንችላለን? እሺ፣ በደምብ ተረጋግተሃል። አሁን ልቀጥልል? አዎ ቀጥይ። እና ይሄ መጀመሪያ ደምስ ባላለሁ ብሎ ሲዱን ይዞ የመጣ ያልኩ እሱ በጣም ያስፈራል። ኧረ ከሰው ራሱ የተፈጠረ አይመስልም። እና ምን ይሻላል ትላለህ መቅድሜ? እኔ
እንደዚህ አይነት መረጃ ከያዘ ያውን በነፍሱ ከቆረጠ ሰው ጋር እንታገላለን ያሉንን አድርገን እንገላገል ስል አባቢ ደግሞ በደንብ ተረዳርተንና ተከታትለን ዋናውን መረጃ በእጃችን ከያዝን በኋላ ሶስቱንም እኔ ማረጉን አውቃለሁ ነው የሚለው። ሶስቱንም? አዎ ሶስቱንም። አንደኛውን እንጂ ማናውቀው እኮ ሶስት መሆናቸውን ደርሰንበታል። ምና መቅድሜ አመመህ እንዴ? አዎ ሞኝ እያዞረኝ ነው። የሆነ ነገር ላምጣልህ? ማን ነው? እኔ ነኝ። በር ዘግተህ ትቀመጣለህ? ከሰው ጋር ነኝ ደምስ። ከሰው ጋር? ከጓደኛዬ። ኦኬ። ምን ከዛች ከዩኒቨርሲቲ ተማሪዋ ጋር? አዎ ከሷ ጋር። ታዲያ ሰላም ልበላት? ምን ችግር? ኖ ሌላ ጊዜ ይሻላል። ሌላ ጊዜ ይሻላል። ወይኔ ቁምላቸው ምንድነው? ምን ሆነ ደግሞ? ምን ሊያረጉ ነው ደግሞ? ታዩ ሞቻለሁ። ወይኔ ቁምላቸው የገዛ ልጅን መሳሪያ አድርገው ያጥቁ። ምን ባደረጉት? ከነሱ ጋር አየኋት። ከሶስተኛው ሰው ጋር ተቃቅፋ ስትገባ አየኋት። ወይኔ የሰሞኗ ንግግር ሁሉ አላማረኝም ነበር። የኔ ልጅ ከነሱ ጋር አብዳ ነው በጤናዋ? ተሳስተሃል ቁምላቸው፣ ተሳስተሃል። ወይኔ እናም ልቡ በሐዘን የተጎዳው ታላቅ ወንድሜ ደምስ ሲያጣራ አቶ ቁምላቸው አሁን የሚሰሩበት የተቋራጭ አማካሪ ድርጅት ከመግባታቸው በፊት የተሽከርካሪ ምርመራ ክፍል ኃላፊ ሆነው ይሰሩ የነበረ ጊዜ ገንዘብ ተቀብለው ብዙ ችግር ያለባቸውን ሀገር አቋራጭ አውቶቡሶች ደረጃውን የጠበቀ ነው ብሎ ፈረሙ። እንዳልኩሽ የ5 ወር ነፍሰ ጡር የነበረችው ወንድሜ ደምስ ሚስት ገጠር ያሳደጓት አያቷ ቀብር ላይ ለመድረስ ስትሄድ መኪናው ተንሸራቶ ሊገለበጥ ቻለ። ነፍሰ ጡር ወንድሜ ሚስት በዚሁ አደጋ በአሰቃቂ ሁኔታ ህይወቷ አለፈ። ከዛም በመረጃ እጥረት መክሰሱ የማይሆን ሲሆን ደምስ ስራውን ለቆ አባትሽን መከታተል ጀመረ፣ እሱም ለመግደል። እኔ ደግሞ ተቃወምኩ። እንደዚህ አይነት ስራ የሚሰሩ ሰዎች ቶሎ እንደዚህ አይነት ነገር ስለማያቆሙ በሌላ ወንጀል ተከታትለን እንያዛቸው የሚል ሀሳብ አምጥቼ ክትትሉን ጀመረ። በቃ ይሄ ነው ያለው ህይወቴ። መጀመሪያውን ኢንፎርሜሽን ፍለጋ ነው የቀረብኩሽ አትለኝም ነበር? በፍጹም አይደለም ህይወቴ፣ እባክሽ ተረጂ። እንዴት ነው የምረዳ? እኔንም ቤተሰቤም ችግር ላይ መሆናችንን ካወቅን በኋላ እኮ ያረኮ ነገር የለም። እሺ አባቤ ጥፋተኛ ነው እንበል። ወደ ፖሊስ ጣቢያ መሄድ ያልፈለገው ለዚህ እንደሆነ ገብቶኛል። ኧረ ቆይ እሺ መቼ ነው መቃሉ የሚያበቃው? ህይወቴ ደምስን ላስቆም በመሞከር አባትሽን ይገላቸዋል። አንቺም ዳይት ጀመርሽ ወይ ጂም ጀምረሻል? አሁን በተገቢ መንገድ ከስተሻል። እጂ ቁምላቸው ጥሩ ቆንጆ አይብቆ ምን አንጂ ምንድነው? እስካሁን ቃል አወጣችሁ? በልካችሁ ጀመራችሁ? ሁለት አይነት። አሁን በጣም ጥሩ።
ምላሳችሁ በየቀኑ 8 አይነት ለምዶ ስታሳዝኑ። ህይወቴ ነይ እንጀራ አልበላም። ሽሮ ሲሆን ነው አልበላም የምትይው? በትለምጂ ይሻልሻል። ነይ ተነሽና ቢያው ቁምላቸው ላጉርስህ። የምን መጨናነቅ ነው? ወደ ልካችሁ ተስተካከሉ እኮ ነው የምንለው። እስኪ አንቺ ይህን ሻርፕ ቅድም አይቼዋለሁ አይደል? ቅድም አይቼዋለሁ ይሄን ሻርፕ በጅክ ልታጠምዱን አይደል? ፖሊሶቹ ቤቱን በርብሬ የተቀየጠውን ቂቤ ይዘውት ሄዱ። አንቀልም በቃ ስንቀጠቅጥ ጀመረ። ወይኔ እናቴ አባታችን ነው የሚሻለን እንዴ? አቡሽ አቡሽ ምን ሆንክብኝ? ምን ሆነ ነው? አቡሽ ሽንት ቤት ደርሽ እንዴ? በእናትህ ውጣ፣ በእናትህ ይሄ ቁልፍ ነው። ኧረ ውጣ በእናትህ። እባክህ ተው አቡሽ፣ ሞታ እንዴ ና እዚህ ጋር ተው በቃ ውጣ። ሽባውን ከልሃለሁ፣ ችግር የለውም ና ከልሃለሁ።
ብሰጣት ይሻለኛል አሰነፍ። ኧረ እባክሽ እንደው ዝም ብለሽ አታካብጂ፣ የቀላል ነገር ነው። በጣም እኮ ነው እየታመመ ያለው። ነገርኩሽ እኮ በጠዋት ትነሽና ቡናሽን ቁልጥ ታርገሽ ወቅጠሽ በማር ልውስ ታረጊና ለፀሐይ ጀርባውን ሰጥቶ ማዋጥ። ቀጥ 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 ነው የሚለው። ሸርተት የለ ምን የለ፣ ወደ ላይ የለ ወደ ታች የለ። ሰለፈች ፈጣን መፍትሄ ነበር ያመጣሽ። አዎ በአንድ ቀን ነው ቀጥ የሚለው። ማር የለም እንጂ አይ ማር ቢኖር ቡና እስካንቺ ቤት ታመጭልን ነበር። ወይኔ ልጃቸው እንዴት ነች ደምስ? በነፍስ ያሰጋቸዋል እንዴ? እንዴ አንተ ምንድነው ስለነሱ ነፍስ እንዴ? ስንት ስራ እኮ አለብን። ምን ማድረግ እንዳለብን እንነጋገርና የሆነ ነገር ላይ እንድረስ። በመጀመሪያ ደረጃ ይሄ አቡሽ የሚባል ልጅ ከዛሬ ጀምሮ አንተ ምንድነው ቆይ እንደዚህ ጭንቅ ጥብብ የሚያደርገው? ንገረኝ። ሄሎ ስማ አቡሽ፣ ከዛሬ ጀምሮ ይሄ ያንተ መንቦጃ ቦጃ ያቆምና ስትፈልግ መተከፍያን መውሰድ ትችላለህ። መቅድምም ለነፍሰ በላዎች ያለው ርህራሄ ጨምሯል። ስለዚህ የፈጣን መፍትሄን ጉዳይ ከአሁን በኋላ እኔና እኔ ብቻ ይዘን በፈጣን ሁኔታ አጠናቅቋል። ምን ልታደርግ ነው ደምስ? ህይወት አይዞሽ በርታ። ህይወት ያየሽው አይደል የሰው ልጅ ጭካኔ? ለ100 እና ለ200 ብር ብለው ገለውን ነበር። አየሁት ማሚ። እኔ ያደረጉብን ሰዎች በደንብ ያልተማሩ፣ ድህነታቸው ይከፋ። አባቢ ደግሞ በደንብ የተማረ በቂ መተዳደሪያና ቤት ያለው በቀላሉ ሊሸረሸር የሚችል መንገድ ሲሰራ እየፈረመ ችግር ያለበትን ተሽከርካሪ ብቁ ነው ብሎ እየፈረመ የተባበረው ሰፊ ግቢ ያለው ቤት ለመግዛት አይደል 700 እና 800 ሺህ ብር ለስላጣ ነው። ይህም ልዩነት ይታየኛል። ሄሎ ማን ልበል? መቅደም ነኝ። እባክሽ ህይወት አንዴ ማናገር ከቻለች። መቅደም ነኝ ይላል። ምን ቀረው ደግሞ? የወንድም ሚስት ነፍስ በነፍስ ከሆነ የምትፈልገው ያው አለን፣ የትም አልተሰወርንበት። ኧረ እባክሽ ህይወቴ፣ እኔ እኮ ህይወት እንዳይጠፋ ነበር እዚህ ሁሉ ነገር ውስጥ የገባሁት። ህይወት፣ ሄሎ ህይወት፣ ይሰማሻል? ይገባሃል? ይሄ ሰባኪ ነኝ ተባዩ አቡሽ ከነዛ ከኛ ጋር የሚሰሩ የስራ ባልደረቦቻችን ከነዛ ከጃዊ ሰዎቹ በሚሊዮን የሚቆጠር ብር ተቀብሏል። ነገር ግን ወደኛ አልመጣም። ገብቷል? ስጋቴ ደግሞ ይሄ ነው። ስለዚህ ይህን ሰውዬ ለመገላገል ቦሌ ያለውን ቤት በስሙ አዙርለትና ለመልካም ስራው ስጦታ እንደሰጠን አድርገን ሸኝል። እኛ ጋር እኮ ላይመጣ ይችላል። ትንሽ ብንታገሰውስ? እንዴት ነው የማይመጣው? ከሸሪኮቼ ጋር በሚሊዮን ብር እኮ የወሰደ ሰው አንድም ሰው የከለከለው የለም። አቡሽ የት እንደሚሄድ አታውቅም እንዴ?
እሺ በፍጥነት ስላደረሳችሁ በጣም አመሰግናለሁ። እሺ በመጨረሻ የህይወት ቁምላቸው በተባለች ደራሲ ተጽፎ ሰሞኑን አነጋጋሪ በሆነው ፈጣን መፍትሄ የተራድኦ ድርጅት ትብብር በአስቸኳይ የታተመው የልጆች መጽሐፍ በአገሪቱ ባሉ አንደኛ ደረጃ ትምህርት ቤቶች በነፃ በመሰራጨት ላይ ነው። 1 ሚሊዮን ቅጂዎች ሲታተሙ ከ6 ሚሊዮን ብር በላይ የሆነው ሙሉውን የማተሚያ ወጪ ይኸው ድርጅት እንደሸፈነው ከምንጮቻችን ለማወቅ ችለናል። በመጽሐፉ ከተካተቱት ጽሑፎች መካከል የመጽሐፉ ርዕስ የሆነው የመጨረሻው መፍትሄ የተሰኘው ታሪክ በተለይ በወላጆች ከፍተኛ ተወዳጅነትን አትርፏል። ጭብጡም ለችግሮቻችን ጊዜያዊ ፈጣን መፍትሄ ሳይሆን ዘላቂ የሆነ የመጨረሻ መፍትሄ የሚሆነው ከታች ከታዳጊዎች ጀምሮ አስተሳሰብን በጥሩ ሁኔታ መቅረጽ ሲቻል እንደሆነና ይህንንም ለማድረግ መጽሐፍት ወሳኝ ናቸው የሚል ነው። ለዕለቱ የያዝናቸው ዜናዎች እስካሁኖቹ ነበሩ። ሰላም። ለጊዜው ነው እንጂ ማንኛውም ወንጀለኛ ከህግ ስራ አያልፍም። ለማንኛውም ግን እናንተ በህይወትና በመቅደም ላይ ሲቪል ሆናችሁ ክትትል አድርጉ። እሺ ዋና ሳጅ ኮሽ ሰላም ነው። ሰላም ነው ባቴ እንዴት ውሰጅላት። አንድ ጊዜ እጃዬ ነው ባየው ደስ ይለኝ ነበር። እሷም አንተን ማየቱን የናፈቀኝ። ምን እባክሽ ፖሊሶቹም አልፋቱ አሉ። አዎ የፈለጉትን ያመጣሉ። ሂጅ አይቻት እመጣለሁ። አንዴ ሂጅ አይቻት እመጣለሁ። እንደሱ ነው የሚሻለው። እንካ እንጂ ብሩ እሱን ላንቺ ያዥው። እሺ እግዚአብሔር ይስጥልኝ። ቁጭ አድርገው ግለጠው። ምንድነው ይሄ? ስጋ ነው ባለቤቴ ክብዬን መጠየቂያ። እና ከመቼ ጀምሮ ነው ብላና እሳት እስር ቤት ገባ? እንዴ ታዲያ እሷ አንበሳ ነች እንዴ በጥርታው እያነሳች ብትነጫው? አይሆንም፣ ሌላ ምግብ ቀይራ አምጣ። ይዘህ ውጣ። እሺ እዛ ጋር ወስጄ ልክተፍላት። አይሆንም፣ ሌላ ምግብ ቀይርና አምጣ።
እሺ ስላንተና ስለ አቡሽ ግንኙነት ንገረን። በምን ዙሪያ ነበር ትብብራችሁ? ምንም አይነት ትብብር የለንም። አንድ ነው ሁለት ቀን ነው ያገኘሁት። ያው እሱ ለበጎ አድራጎቱ ድርጅት ገንዘብ ለመጠየቅ፣ እኔ ደግሞ በእርግጥም ያው የነፍሰ ጡር ሚስቴ ገዳይ ለመሆናቸውን ለማረጋገጥ። ስለዚህ እኔ ለፈጸምኩት ወንጀል አቡሽ ተጠያቂ አይደለም እያልክ ነው ያለው? አዎ። ይሄን ነው ለፍርካም ስራ ይሰጡ። ለማን ነው? ደምስ ስለሚባል እስረኛ ነው። እባክህ ማግኘት እንችላለን? አሁን የምግብ ማስገቢያ ሰዓት ነው። በኋላ መታችሁ ማናገር ትችላላችሁ። ሻወር ቤቱ የት ነው ያለው? ና አሳያ። ያው ሻወር ቤቱ ወይኔ ክብዬ፣ ሻወር እንዳልሽ ተከረቸምሽ አይደል? የኔ እናት ምን ላርግልሽ ታዲያ? ሻወር እንደፍትፍት በሳህን እስር ቤት ይዤልሽ አልገባም። አይዞኝ ክብዬ፣ ከ6 ወር በኋላ ትዋኝበታለሽ። የህይወት እናት ቶሎ በይ እንጂ እረፈደ እኮ። ቶሎ በይ እንዴ! እሺ እየመጣሁ ነው። መጣሁ። እንኳን ደስ ያላችሁ። ዛሬማ በሷ አትሄድም። ና በዛሬው ቀን ና ና ና ና ና ሄደች። ዛሬ ደግሞ አበባ መስጠሻል ነው። ዛሬ ይሄ ነው የሚጠባችሁ። ምንም መኪናው የኪራይ ብትሆንም መልካም ጋብቻ።